ለብዙ ሰው ይሆናል። እኔ የዛሬ 9 አመት ምናምን አካባቢ እንዳልኳችሁ 16 አመት ልጅ አለችኝ ሴት ልጅ፣ ወንድ ልጅ ደግሞ 14 አመቱ ነው። ያው በልጅነቴ ነው ያገባሁት እና የዛሬ 9 አመት አካባቢ በዛ ሰዓት ከልጆች አባት ጋር ያው በትዳር ውስጥ ነበርን። ነገሮች ፐርፌክት ባይሆኑም በብዙ ነገሮች ላይ እየሰራንበት ልጆቻችን እያሳደግን እኔ ትምህርት ቤት ሄዳለሁ፣ እሱ ስራውን እየሰራ ጥሩ ላይፍ ነበረን። እሱም ቤተሰቦቹ እዚህ ካናዳ ነው የሚኖሩት፣ የኔም ቤተሰቦቹ እዚህ ካናዳ ነው የሚኖሩት እና በቃ ጥሩ የሚባል ህይወት ነበረን። ከዛ በኋላ እንዳልኳችሁ ዛሬ 9 አመት አካባቢ አንድ ቀን ከአንድ በዛ ሰዓት ጓደኛዬ ከነበረች ልጅ ጋር እንወጣለን። የት ነው የወጣነው? ያው እዚህ ቶሮንቶ ነው እኛ የምንኖረው። እዚህ አበሻ ቤት እንወጣለን። ከዛ አንድ ሰው ተዋወቃለሁ። ከዛ ከልጁ ጋር ተዋወቅን። አክቹሊ የዛለታ አብረን አደርን። ከዛ በዛው ነገሩ ቀጠለ። ከዛ መጠጣት ምናምን ተጀመረ። ትምህርት ቤት ሄድ ነበር ብያቸዋለሁ። ኮሌጅ ማር ነበር፣ እሱን አቋረጥኩኝ። ቤቴን ተዳሬ ልጆችን የሚለውን እርግፍ አድርጌ ትቼ ጫት ምናምን መቃም ጀመርን። እንጠጣለን፣ በዝሙት መሳተፍ ነው በቃ ላይፋችን ይሄ ነው። እንወጣለን፣ ክለብ እንጠጣለን፣ እንደባደባለን፣ እንሰዳደባለን። በቃ ላይፋችን ይሄ ሆነ። እኔም በቃ በጣም እንትን ሆንኩኝ። በቃ የሆነ ማልሰማ ሰው ሆንኩኝ። ኢቭን የልጆች አባት ራሱ አስቀምጦ ሊመክር ሞክሮ ነበረ። ተይ ቅርብሽ፣ እኔ ጋር እንኳን ባይሆን ትዳራችን ባይሳካ የተሻለ ሰው ነው መመኝልሽ፣ የተሻለ ህይወት ነው መመኝልሽ፣ ይሄ ነገር ይቀይርሻል ምናምን አለኝ። አልሰማልኩ። ቤተሰብ ሊመክረኝ ሞከረ፣ ቤተሰብንም አልሰማልኩኝ። እንዳልኳችሁ በዛ ሁኔታ ቀጠለ። ወደ 2 አመት ማለት ነው። በቃ መጠጣት ነው፣ መደባደብ ነው፣ ዝሙት ነው፣ መቃም ነው፣ ክለብ መውጣት ነው፣ ክለብ ወጥቶ መደባደብ ነው፣ ቺቲንግ ነው፣ ስድብ ነው። በቃ ይሄ ነበረ በዛ ሰዓት የነበረው ነገር ማለት ነው። እና ከዛ እንደው መጨረሻ ላይ ያ ሪሌሽንሺፕ ያለቀው በቃ ነው ሞስ ልገደል ቢላውጡብኝ ነገሩ ህግ ጋር ደርሶ ምናምን ነው። እና ከዛ በኋላ ግን እኔ ከዛ የ2 አመት ግንኙነት ውስጥ ወጣ ሌላ ሰው ነው የወጣሁት። መንገድ የነበራት አላማ የነበራት ሴት። ከዛ በፊት ፐርፌክት አልነበርኩም ግን ነገሮች ላይ እየሰራሁበት እንዳልኳችሁ ትምህርት ቤት ሄድ ነበር፣ አላማ ነበረኝ። መኪናዬን ይዤ ከቤተሰቤ ጋር በፍቅር ምኖር ሰው ነበርኩኝ። ከዛ ሪሌሽንሺፕ ውስጥ ወጣ ግን ያው እንዳልኳችሁ አቅጣጫዬን ሳትኩኝ፣ በጣም የምጠጣ ዝም ብዬ በቃ በዛ ሰዓት በዝሙት መንፈስ የተያዝኩኝ አመፀኛ፣ ቤተሰቤንም አላከበር በጣም ኃይለኛ ሴት ሆኜ ነው የወጣሁትኝ። እና ምን ልላችሁ ፈልጌ ነው አሁን ትናንትና ዝሙት ስላችሁ ዝሙት ማለት የሆነች አንድ የወተነው ነው የምናደርጋት አይደለችም። አንዳንድ ጊዜ እግዚአብሔርም ይታገሰናል፣ ነገሮችን እናመልጣለን። ግን አንዳንዴ አንድ ቀን ናት ያቺ አንድ ቀን ምን አይነት ሰው ላይ እንደሚጥለን አናውቅም። ከእግዚአብሔር መስመር ስንወጣ ከትክክለኛው መስመር ስንወጣና በአመፃ ስንጓዝ ሰይጣን ሰፈር እግር ስናበዛ ሰይጣን በዛ ነው የሚያገኘን። እሱ ኃይል የለውም እኛ ላይ፣ ግን እኛ ሰፈሩ ከሄድንለት ያገኛል። እና እሱ ነው ላይ ሀፕን ያደረገው። የራሴ አመፃ መንገድ፣ የራሴ ዝሙት መንገድ፣ እግዚአብሔርን ያለመታዘዝ መንገድ የማይሆን ሰው ላይ ጣለኝ። ያ ነገር ደግሞ እኔን ብቻ ሳይሆን ልጆቼን አስከፈለ፣ የልጆቼን አባት አስከፈለ፣ ቤተሰቦቼን አስከፈለ። እንደነገርኳችሁ ጥሩ ላይፍ ነበረን። እህቶቼን፣ እኔ መጀመሪያ ልጅ ነኝ፣ 2 እህቶችና 1 ወንድም አለኝ። እህቶቼን በእኔ አርፎ የነበሩ እህቶቼን እነሱ ስለኔ መጨነቅ ጀመሩ። ቤተሰቡን ማንቀጠቅጥ ሰው ሆንኩኝ። አልሰማም፣ እንደፈለኩ ሆንኩኝ። ልጆቹን ራሱ በቃ ቤተሰብ ላይ ትቼ በቃ በራሴ መንገድ ኮምፕሊትሊ አቅጣጫ የሌላት ሴት ነው የሆንኩት። እና ምን ልላችሁ ፈልጌ ነው ዝሙት ብዙ ነገር ያስከፍላል።